የቦት ነው ቁጥርህን ሰማይ ሰምተኛል ወይ ለምን እኔ መጠየቅ ስለፈለኩ ነው እሷን አስፈልግም ምን የምጠይቃት አንተ ቆይ እኛ ቤትህና ብጅልህ እያልን አይደል እንዴ ምን ነው እኛ እኮ ቤትህን እናስተካክልልህ እያልን እኮ ነው እና እኔ ምን አልኳት ሰይድ እሺ አንተ ወስና አቋልኩ ቁጥርህን አንጣና በውስጥ ይበላ እንትን አይልም አንዴ ወጣል አንዴ እንትን ይላል ወላሂ እኔ አዮ እዚህ የሰው የትዳርን ገመና እንድ ብሎሻ እንደዛው ምን ሰው አይደለም የሚሉ ዘንድ አይሄዱ በቃ እንደዛ ከሆነ የራስ ጉዳይ የኛው ነው መሰል ውስጥ ይላሉ እንዴ ነው እስኪ እዚህ አውሩ ከዛም አይሰማም ይሄ ድምጽ አገራሽ ቀዋጆላ ያንዳንድ እዚህ ቆመ አውራት ትሸጥላታለህ እልክ ነው ይሄንን አልፈቅድም እዛው በቤትህ ነው ይቅርታ ሜት በቤትህ መሳደብ የምትፈልገው ምናምን አካል ካለ በቤትህ እዛው ከዛ እዛው ትወጣዋለህ ነው እኔ ቤት አይቻልም እኔ ቤት አይቻልም ቆይ እኔ ምን በድየሽ ነው ቆይ አይደለም አሁን ነገርኩ እኔ ብቻ አይደለሁኝም ከኔ ጋር ብቻ አይደለም እርቅ የምትፈጽም ከኔ ጋር ብቻ እኔና አንቺ ስንጋባ ሰው አላጋባንም ረዋን እና ኖ እንደዛ ካልክ ታዲያ ወጥተህ ስትወራጭ ማሰብ ነበረብህ እከሌን ተጠያቂ ልታረግ ያችን ያልጠራው ስም አለ እንዴ ያችንም ያንንም ልክ እንደተመከረ ሰው ልክ እኔ ቁጭ ብዬ እንደነገርኩ አስመስለ እና አዳምጪኛ ረዋን አዳምጪኝ ነው አለ እኔም በውስጥ የጠባሳ ልክ የውስጥህን ቁስል ልክ በእኔ አስመስለ ነው ለህን የተወጣኸው እኔን ለማስጠቆር ማለት ነው ይቅርታ በዚህማ አያልፍም ወይ አይደለም በዚች እንደዚህ ተብሎ ምናምን ሊቀር ነው አይቀርም እንደዚህ አይቀርም ነገሩ ከባድ ስለሆነ በስነ ስርዓት ኖ በስነ ስርዓት አልኩ በስነ ስርዓት የምፈልጋቸውን ሰዎች አቅርቤ አስቸግሬያቸው በአካል በስነ ስርዓት አልኩ በስነ ስርዓት አውርተህ ነው የለም እኛ እንጂ ከዚህ በፊት እኔና አንቺ እንጣላለን ማንም ምንም ያረግ የለም አንተ እንጂ ደረስክባቸው እነሱ አልደረሱም ይቅርታ የልጅ አባት ነህ እኔ አንተ ለምታደርገው ማረግ አልፈልግም አንተ ለምታደርገው ማረግ አልፈልግም የልጅ አባት ነህ ሪከርድ ይደረጋል ልጄ ትሰማዋለች እናቱ እኮ እንደዚህ ብለው ነበር ይችን ነገር አልፈልግም አንተ እንደፈለክ የፈለከውን ነገር አድርግ የፈለከውን ነገር ግን ማንም ሰው አልደረሰብህ ይችን ብቻ ጭንቅላት ውስጥ አስገባ ማንም ሰው አልደረሰብህ ማንም ምንም አላለክም ራስህ ተነስተህ ሁሉንም ሰው ጠላት አድርገህ እንደዚህ አድርገህ ያስካቸው ማንም ምንም የደረሰብህ የለም አልነኩም እንደዚህ አልነኩም አዳምጪኝ ረዋን ለዛ ነው በውስጥ ያልኩህ ለዛ ነው ሙኒት ነው ይገላል ቤት ውስጥ እንደዚህ ስለምታወሪ እኮ ነው እንደዚህ ውስጥ ሆነሽ ለራሱ እንደዚህ ነው የምታወሪ ቤት ውስጥ ሆነሽ እኔ አንድ አይነት ሰው ነኝ ረዋን በቤትም በእንትንም አንድ አይነት ሰው ነው ረዋን አንቺን አንድ ጥያቄ ልጠይቅሽ ቤቷን መዝጋት ያለባት ሴት ናት ወይስ ማን ነው አንቺ ቤትሽን ዘግተሽ ለምን አትቀመጭም ለምን ሽማግሌስ ቢሆን ቤትሽ አይመጣም ለምን እዚህ ጋር መጥተሽ አንቺ ክብርሽን ታጫለሽ ረዋን ለምን ሚዲያ ላይፍሽ ይሆናል ልንገርሽ ለምን ህይወትሽን ሚዲያ ታርጊዋለሽ ታቀልሽ ሚዲያ ላይ ነው ዘግተሽ ውጪ ከፍተሽ የተቀመጥሽ እኮ አንቺ ነሽ ስራሽ ላይ መጥቶ ሲረብሽሽ ብሎክ ታደርጊያለሽ በተረፈ ግን አንደኛ ልጁንም ክፉ የምታናግሪው ገባሽ ባህሪውን ታቂያለሽ ጸባዩን ታቂያለሽ ያለበትን ሁኔታ ታቂያለሽ አንቺ እኮ ነሽ ቻንስ እየሰጠሽ ያለሽው እንዴ እናቶቻችን እየተደበደቡ እኮ ቤታቸው ቁጭ ብለዋል ለእናት ለአባታቸው እንኳን ሳይነግሩ አይደለም ለሚዲያ ትላንት አላልኩሽም ወይኔ እዚህ እንጣትሽ ምንድነው ጥቅሙ ሽማግሌ ነኝ የሚልም ቤትሽ ይምጣ እንዴ ረሞች ነሽ እኮ ክብርሽን የምታጭው አንቺ እኮ ነሽ የምትዋረጂው እሱ እኮ ወንድ ነው ወንድ ልጅ ሁሉ ጊዜ ልክ ነው የሚባለው
እንደዚህ እያወራች ማለት ነው። ቤት ውስጥ ምንም አንባመጥም። በቃ ገብቶላ ራስሽን ጥፋተኛ አታርጊ። በገበናሽ ትላንት ባወራነው ነው አይደል ዛሬ የሚሳቅብን። ዛሬ ባወራሽው ነገ ይሳቅብሻል። ማንም እምን የለም። ረዋን ዝጌትሽን አንቺ ስንቱ ሰው ነው ከጎንሽ ያለው? ስንቱ ሰው ነው ላንቺ የቆመው? መሲ ስንት ቀን ነው ቁጭ ብላ ያደረችው? ቲጂ ስንቱ ሰው ማንም እዚህ ጋር ያለ አንድ አይጠቅምሽም። ማንም በርሽን ዘግተሽ ቁጭ በይ። እንደ ሴት ወጊ ድረስሽ፣ እንደ እናት ወጊ ድረስሽ። ይምጡ ሽምግልና ማንም ይቀበላል እኮ። ባልና ሚስት ይጋጫል፣ ብዙ ነገር ይፈጠራል። ግን ለምንድነው የሚዲያ ማንጫጫ የምትሆኚው አንቺ? ግዳው ሚዲያ ላይ የሚወጡ ነገሮች አሉ። የቤት ሰነድ ግን የሚዲያ መጫወቻ መቀለጃ መሳቂያ አይደለም። አንቺ ነሽ ሴቷ ረዋን፣ አንቺ ነሽ ሴት፣ ነገ ወልጆም ሴት። ያልሱ እኮ ኖረሻል አይደል እንዴ? ስንት ነገር አሳልፈሻል አይደል እንዴ? ራሱን ቀይሮ ከመጣ አህለን ወሳህለን። የልጅ አባት ነው። በርሽን ከፍተሽ ታስገቢያለሽ። እብቀካለው ሲል በርሽን ዘግተሽ ኑሪ። ለምን ወኔሽን ጀግንነትሽን ታጫዋለሽ አንቺ? ረዋን እናቶቻችን እየተደበደቡ ጾማቸውን እያደሩ ምን ያሉ በራቸውን ዘግተው ኖረዋል። ከቻልሽ አቅሙ ካለሽ ስራሽን ስሪ። ደክመሻል፣ ደርሰሻል። ቁጭ በይ። የምትበይበት አጣጭም ታውቂያለሽ። ውጪ ረዋን። እሺ አግሌ ነኝ። በርሽን አንኳኩቶ ይምጣሽ። ውጪ። እሺ ተሽጭ ይቀርታል። አይዘጋም እንደስታከረ ማለት ነው።